ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን እንደምን ቆያችሁ? እንግዲህ ከረጅም ጊዜ መጥፋት በኋላ በቅዳሜ እንግዳ ሰዓታችን ተመልሰን ተገናኝተናል። እንግዲህ እንደ ወትሮው ሁሉ ከዚህ ቀደምም በጣም ለረጅም ጊዜ የቡናን ታሪክ ፍለጋ ከሚኳትኑ ወገኖቻችን መካከል አንድ ወንድማችን ከዚህ ቀደም እንግዳ አድርገን አቅርበናል። ዛሬ ደግሞ በተከታይ ክፍሉ የሱን ስራዎች ይዘን ለመቅረብ ጥረት አድርገን እንግዲህ ከረጅም ጊዜ በኋላ ተገናኝተናል። አቶ ሰለሞን ተክሌ ወይም እኛ በምናውቀው ሰለሞን ጸለሌ እንግዲህ ጸለሌ የተባለበትን ምክንያት ከዚህ ቀደም በነበረን የእንግዳ ሰዓታችን ማወያየታችን ይታወሳል። ዛሬ ደግሞ በቅርቡ እንግዲህ ወደ ኢትዮጵያ ከመጣ በኋላ እንዲሁ በእንግሊዝ ሀገርም በሌሎች በአውሮፓ ከተሞችም ለተመልካች ካቀረባቸው የወፍ ዘራሽ ዶክመንተሪ ፊልም በርካታ ተመልካቾች እንግዲህ ብዙ ነገር እንዳደረሱት ተስፋ አድርጋለሁ። እዚሁ በከፋም ከዚህ ቀደም መጥቶ ባለፈው የወፍ ዘራሽ ፊልም ለእይታ በቅቷል። ያን ተመልክቶ ደግሞ ሰዎች የሰጡት አስተያየት ምን ይመስላል፣ አሁን ደግሞ ምን እየተሰራ ነው በሚሉት ሀሳቦች ዙሪያ ላይ ትንሽ ቆይታ ልናደርግ ሰለሞንን ጋብዣለሁ። ሶልዬ እንኳን ደህና መጣ። ስላገኘው በጣም ደስ ብሎኛል። ተመልካቾችም በጣም ይጓጉ ነበር። እንግዲህ ሰለሞን አሁን ምን ላይ ነው ያለው የሚለውን ምን ስራ እየሰራ ነው የሚለውን ብዙዎች ማወቅ ይፈልጋሉ። በዩቲዩብም ያንተን ስራ በሚያዩበት ጊዜ በጣም ደስተኛ ሆኖ ነው የሚከታተሉት እና እንደው በዚያ አጋጣሚ ተመልካቾችንም እንድታመሰግን የመጀመሪያ ይሆን እና ከሱ እንጀምራለን። እንደው ከፋ ቴሌቪዥንን የሚመለከቱ ያንተ አድናቂዎችም ስላሉ ምስጋናውን በመስጠት እንጀምር። እናንተ መጀመሪያ ከፋ ቲቪና አንተንም ፍጹሜን በግል በደንብ አመሰግናለሁ። ያ ብዙ ጊዜ ትከታተላለህ። የገባውበት ገብተም ሳላናገር አልሄድም ማለት ትልቅ ነገር ነው። ስለሚደረገው ነገር ትልቅ ትኩረት ስለሰጠ እሱን አመሰግናለሁ። ተመልካቾችንም በደንብ እግዚአብሔር ስም ምስጋና ይድረሳችሁ እላለሁ። የሚከታተሉ ብዙ ልጆች አሉ። አሁንም ያነሳውንም የወፍ ዘራሽን ፊልም እኛ ሳናይ ብሎ በቀደም የታየበት ምናልባት እንግዲህ በሰሞኑ ለማቅረብ ከሜዲያ በፊት እንዲቀርብ ለማድረግ ጥረት የተደረገ ነው። እሱ ከተሳካ አንድ ማታ በድጋሚ ለወጣቶቹና ለሕዝቡ ለማቅረብ ወስነናል። ያው እናንተም ወደፊትም ለእናንተ ማስረክቦ ለመሄድ ወስኛለሁ። ሁሉንም በዚህ አጋጣሚ ምስጋና ይድረስ እላለሁ። ምንድን ነው ምላሻቸው? ፊልሙን ካዩ በኋላ ምንድን ነው የሚሉህ? እንደው አንተ የቁጭት አለ ቁጭት ይታያል ወይ? እንደው እዚህ ጋር የሰራኸው ነገር በጣም እኛን የሚገልጽ ነው። ምንድን ነው የሰጡህ ምላሽ ሰዎች እንደው ይህን በመመልከታቸው? የወፍ ዘራሽ ለሽማግሌዎችና ለሚመለከታቸው ክፍሎች በተለይ ይህን አጋጣሚ ተረተሩ ለባህልና ቱሪዝም ለዞኑ አቶ ነጻነት ያላደረገው ነገር የለም። ደውዬ አንድ ቀን ስልኬ እንኳን ደቂቃ አይቆይም እሱም አንስቶ ያስተባበረውና በሱ አስተባባሪነት ነው አዳራሹ ሲታየው። በዛው የተሰጠው ለኔ ኢትዝ ምንድነው ቃሉ ይከብዳል። ቃሉ ኦቨርዌልሚንግ ነው የሚባለው። ለኔ በጣም ሚል ጥያቄ የሚከብድ ጥያቄ ነገር ነው። ምስጋናና ያቀረቡት እኔ አይደለም መሰከነው። በዛው ሲሳተፉ የፊልም ክሩና እኔ ከጀርባ ሆኖ መስራት ነው። ይሄን ነገር እንዲወጣ ታሪኩ እንዲወጣ ነው። ያ መጽሐፍ ጀመርኩት ፌስቡክ በቅርብ ማለት ዛሬ 5 አመት ቢሆነው ነውና ዛሬ በፈረንጅ አቆጣጠር 2020 ነው የጀመርኩትና እሱን ጓደኞቼ ገፍተው ነው ይሄን ጽፈው ነገር ማድረጋው ነገር የዛሬ 37 አመት ነው የተጀመረው። እሱን አወጣ ብለውና የተሰማቸው በጣም ብዙ ነው። በቂ አይደለም፣ ለህዝብ መቅረብ አለበት ብለው አሁንም በቅርብ እናቀርባለን የምንለው ከመሄድ በፊት አንድ ቀን እናቀርባለን ብለው ከነሱ ግፊት ብዙዎቹ ረክተዋል፣ ብዙዎቹ አመስግነዋል። የጠበቁትና አስተማሪ ነው ብለዋልና ውጭ ሀገርም እንግሊዝ ሀገርም አውሮፓም ቀርበዋል፣ በአሜሪካንም ሀገር ቀርበዋል። በቀላሉ ቤተሰቦቼን ይዤ ባለቤትና 3 ልጆችን ይዤ እንግሊዝ ሀገር ሲመረቅ ይዣለሁ። የቡና ተመራማሪዎችን መጥተዋል፣ ከኢትዮጵያ ኤምባሲ መጥተዋልና ሁሉም ተገርመው ነው የሄዱትና እዛ ውስጥ የነበሩ ከቀረቡት ፊልሞች ሁሉ ባለሁለት የተመረቀ ለታ የመጀመሪያውን ደረጃ ወሰደና አስተማሪ ስለ ቡና ታሪክ እንደዚህ አውቀና ሰምተና እናቀም ብለው በጣም ባድናቆት ነው የገለጹትና እዚህ ያለው አልገረመኝም፣ እዛ ያለው ነው የገረመኝ። ግን እዚህ ያለው ደግሞ የሚያውቀው ነገር ከምናውቀው በላይ ሌላ እንድናቀረግና ሞር እንዲሰራም ያው ብዙም ተስፋ የሚሰጥና ትምህርቱ ጥሩ እንደሆነ እሱን ገልጸው ነው ደስታቸውን ገልጸዋል። ግን ካላሳየ ብለው አስጨንቀውኛል።
ምናልባት እኛም ጊዜውን እንጠብቅ ብለን እንጂ ከፋ ቴሌቪዥንም በተከታታይነት የሚያቀርብበት ጊዜ አለ። ምናልባት አሁን ውጭ ላይ ያለውን እይታ እዚህ ለአካባቢ ሰዎች ካሳየን በኋላ እኛም ከአንተ ጋር የነበረን መግባባት እሱ ነው። ፊልሙ ጠቀሜታው ምንም እንትን የለውም። ያኔ ስብሰባው ላይ እኔም ያው ተካፋይ ነበርኩ። ያኔ የሚያነሱት ለሁሉም ይድረስ ነው፣ ለሁሉም ይቅረብ፣ የዓለም ሕዝብ የሚመለከተው በተለይ በከፋ ቴሌቪዥንም ይቅረብ የሚለው ነገር ጥያቄው ተደጋጋሚ የሚመጣ ነው። እኛም እንግዲህ ከአንተ ጋር ባለን እንትን ያንን ነገር ተቀብለን ኦሪጂናል ፋይሉን ለማስተላለፍ እኛም ጥረት እናደርጋለን። ያው እሱ ያንተ መልካም ፈቃድም እንደሆነ ስለማቅ ነው በድፍረት የምናገረው። ሌላው እንግዲህ ሶል ከተገናኘን አይቀር ይሄ አሁን ወፍ ዘራሽ ፊልም በቦክስ ኦፊስ በቦክስ ሲሪስ ሊቀርብ የሚችልበትም እንዲሁም ደግሞ የኔትፍሊክስ የፊልም ካምፓኒዎችም በዚህ ዙሪያ ላይ የተሳተፉ እንደሆነ ጥያቄው ደግሞ እንደውም ይቅረብልንና እናስተላልፈው እናሰራጨው እያሉ ሁሉ እንደነበረ መረጃው አለኝና ምን ያክል እውነት ነው? አሁን በዘጋቢ ፊልም ታቀርብና ከመቅረቡ ፊት ኖሚኔት ይደረጋል፣ ካሉት ይመረጣል ማለት ነው። ለምርጫ ይወዳደርና ለምርጫ ያሸንፋል። አንደኛው በሎስ አንጀለስ ላይ የተደረገው ዳይሬክተሯን ያደረግነው ሴት ስለሆነች የሴት በሴት በመቅረቡ በሴት ከቀረቡት ተብሎ ተመርጦ እንዲቀርብ ተደርጓል። ሌላው ደግሞ ትልልቆቹና ዲስከቨሪ ኔትፍሊክሶችም እናቀርባለን። አሁን አዲሱ ጋር ይቀርባል። ከአዲሱ ፊልም ጋር የንግድ መንገዱ የሚለው አዲሱ በሰሞኑ የቀረጽ ነው። ቡና ከቲፋ ተነስቶ ዓለም እንዴት ደረሰ የሚለውን ለማሳየት ከየት ተነስቶ የት ደረሰ የሚለውን ለማሳየት ነው። ወፍ ዘራሽ በጃፓንም ተመርጧል፣ አውሮፓ ውስጥ ተመርጧል። ወደ ላቲን አሜሪካ ውስጥም ጥሩ እንትን ሪስፖንስ ተገኝቷል። አሜሪካ ውስጥም እንትን ብሎና ያው ቢዚ ስለሆንን የክሩ የዛኛው አዲስ ስለፈጠር እሱ ያለ አዲሱ እንትን እሱ ትንሽ እንትን ብሎ እንጂ ምላሹና ምርጫውና አቀራረቡ በጣም ጥሩ ሆኗልና ጥሩ ነው። ምላሹም ቀርበዋል። በቴሌቪዥን ሲሪስም ለመቅረብም ዝግጁ ሆኗልና እሱ ጥሩ ነው። እንግዲህ ያ ነው ትልቋን ሰው ፊልምም ብዙ ቦታ ዶክመንተሪ ይሰራል፣ በተለያየ ሁኔታ በተለያየ ዘውግ ይሰራልና ተቀባይነት አግኝቶ ደግሞ በዓለም ደረጃ እንዲህ ሲመረጥ ለሌሎች አጥኞችም ጥሩ መንገድ ይከፍታል ብዬ አስባለሁ። ምክንያቱም እንደነዚህ አይነት ስራዎች የሚሰሩት ከብዙ በጥቂት ነው፣ ከብዙ ቦታ ጥቂት ቦታ ነው ተሰርቶ ለእይታ የሚቀርቡትና ያም ደግሞ የፊልም ደረጃ ከመጠበቅም የተነሳም ነው የሚመርጡት። ሲመርጡ ብዙ ክራይቴሪያ ያላቸው ኢቭን የተቀረጸበትን ስታንዳርድ ያሉ የፊልሙን ጭብጡን ያሉ መልእክቱን ያሉና ያም አንዱ ትልቅ ውበት ነው እና እኛ በዚህ ረገድ እንደ አንድ በፊልሙ ዙሪያ ላይ መረጃ እንዳለ ሰው ስንመለከት እኛም በጣም ደስተኞች ነን። በሂደት ደግሞ ቀርቦም ማየትም እንፈልጋለን። በዚህም እንግዲህ ትውልድ ያመሰግናል ገሰሌ። ሌላው ምናልባት በቅርቡ አሁን በዚህ ባሳለፍነው ሳምንት ኢትዮጵያ ውስጥ የገባ ክሩ አለ። ሙሉ ቡድን ገብቶ ቀረጻ ጀምሯል። ቀረጻው የጀመረው ደግሞ እዚህ ታች ካለችው ከቡና ንግድ መነሻ ከቲፋ ነው። ከቲፋ ተነስቶ እንግዲህ ሙሉ መስመሩን ይዞ እስከ ዜላ፣ ከዜላም ወደ ሩቅ ምስራቅ ወደ አውሮፓ የሄደበትን መንገድም ለማሳየት የተጀመረ እንቅስቃሴ አለና ቀረጻው አሁን ምን ላይ ደርሷል? ጥሩ ጥያቄ ነው። እሱ በጣም ትልቅ ነው። አሁን በሶስት ነው። አንደኛው ኬት ተነሳ የሚለው ነው። መጀመሪያ ላይ ኬት ተነሳ ነው እና ከምንጩ ነው። ምንጩ ደግሞ ካፋ፣ ዴቻ፣ ማኪራ፣ ንግዱ ደግሞ ቲፋ እዚህ ታች ያለችው ቲፋ ገበያ ነው የተነሳ። ከቲፋ ተነስቶ ጅማ አድርጎ ጅሬን ጅማ፣ ከዛ ሰቃ፣ አሰንዳቦ፣ ወልዮምባ ወደ ዜላ ሄዳለ እና ወደ በርበራ ሄዶ ኤደን ጋር ሄዷል። ከዛ ደግሞ ወደ ላይ ወደ ሰሜን ደግሞ ወደ አሰንዳቦ፣ ወደ ባሶ፣ ከዛ ሄዶ ወደ መተማ፣ ጎንደር ደርሶ ወደ ግራ ታጥፎ ሱዳን፣ ግብጽ ውስጥ ገብቶ ከዛ ኦቶማን ቱርክ ሄዶ ከዛ ደግሞ በሌላ በኩል በአድዋ አድርጎ ምጽዋ ደርሶ ኤደን ወደ ሀረር ወደ የመን ሄዶ ከዛ ከኤደን ተነስቶ ተሰራጭቷል። አንዱ እዚህ ጋር እንትን ያለው ድሮም እኔም ስጠይቅ ነበረውና በርካታ የቡና ተመራማሪዎችን አግኝቻለሁ። የቡና ተመራማሪዎችን ለተመልካቾችም ለሌላውም ሰው
እዚህ ጋር አንድ ክርክር ተነስቶ ነበር በየመናውያንና በግብፃውያን ቡናኛ ጋር የተገኘ የሚልና ለነሱ ለማስረዳት አንድ ፕሮፌሰር አሁን በጣም የቅርብ ጓደኛዬ ነው ፕሮፌሰር ጆናታን ሞሪስ ይባላል እሱም የፊልሙ የዚህ አባል ነበር ወደፊት ለመምጣትና እስከ ምንጭ ወስጄ ያሳያለሁ ብያለሁ አንድ ነገር ጠይቅና አንድ ጊዜ በቅርብ ጊዜ የእንግሊዝ ሀገር የታሪክ ማህበር ምክትል ፕሬዝዳንት ነው እንደገና መጽሐፍ ጽፏል ግሎባል ኮፊ ሂስትሪ የሚል መጽሐፍ ጽፏል ወዳጄ ነው አካፍያለሁ በፌስቡክም እና ወስዶ ልጠይቅ በአለም አቀፍ የቡና ኮፊ ስፔሻሊቲ ቡና ውድድር ጥራት ያለው ውድድር ሲደረግ እዛ ላይ ተጋብዞ ንግግር የሚያደርግ ነው ብዙ ጊዜ ብዙ ጽሁፎች የሚያቀርብ ነው ጋዜጣ ላይ የቡና ጋዜጣ ስታንድ አውት የሚል አንድ ቡና ጋዜጣ ለቡና ላይ የቡና ይሄ ቡና የሚቆሉ የቡና ካምፓኒዎች እና ላቫዛ ጋር ኔስል ጋር አብሮ ሪሰርች የሚያደርግ ነው ከጣሊያን ካምፓኒዎች ጋር ሪሰርች ያደርጋል በጣም ጥሩ ንግና ከኛ ጋር ኖሌጅ ትራንስፈር በሚል ከሚሰራበት ከሚያስተምርበት የምርምር ክፍል ኃላፊ ነው የቡና ምርምር ክፍል ኃላፊ ነው ከዩኒቨርሲቲ ኦፍ ሄርትፎርድሻየር ጋር እና እሱ ልጠይቅ ፈልጋለሁ በየሄደበት መድረክ ይጠየቃል ጥያቄ ብዙ ጊዜ ይሄ ቡና ምንጭ የተመለከተና እንትን ነው እና አንድ ጊዜ ማስረጃን ይዘና አንተ ማስረጃን ይዘና ማስረጃ ሁለታችን ያሉኝ ማስረጃዎችን በትልቅ ሻንጣ እንትን አድርጌ አንድ ሰፋ ያለ ቦታ አዳራሽ ላይ ነው ቡና እየጠጣን ተነጋገርን 17 ጥያቄዎች ይዞ መጣ የሚጠየቁ ጥያቄዎችን ይዞ መጣ 17ቱን ጥያቄ ከመለስኩለት በኋላ ከተመልካቾቹና ከአድማጮቹ የሚመጣ ከትልቅ ቡና ነጋዴዎች ቡና ቆይና የቡና እንትኖች ካፌ ያላቸው ስለ ቡና ምንጭ ብዙ እውቀት የሌላቸው ሰዎች ናቸው ቡና በንግዱ ነው የተሳተፉትና ሚስኮንሴፕሽን ነበርና እሱን ለማጥራት ብዥታውን ለማጥራት አንዳንድ ሰው ለትምህርቱ ቡናውን ይማራል የተማርክበት ይቆማል አንዳንዱ በምርምሩ ይቀጥላል ግን የቡና ምንጭ ላይ ብዙም የተደረገ እንትን የለም ኢትዮጵያም ነው አሁን የሱ መጽሐፍ ላይ አውጥቼ ቡና ምንጩ ሰሜን ኬንያ መርሳቤት የሚባል ደቡብ ሱዳንና ደቡብ ምዕራብ ኢትዮጵያ ሳውዝ ዌስት ኢትዮጵያና ሶስት ምንጮች ናቸው ተብሎ ይታመናል የኔ ጥያቄ መልሶ ማስረጃ ምንጭ አንድ ነው ሶስት ምንጭ የለም አንድ ነገር መነሻው አንድ ነው እና ምንድነው ያስባለና ማስረጃ አንስተኝ አልኩ እሱ ከጠየቀኝ በኋላ ነው እንግዲህ ትልቅ የተከበረ ሰው ነው እንኳን እሱና ቤተሰቦች ሁሉ በምርምር ጋር የታወቁ ነው እናቱም አባቱም እናቱ የኬምብሪጅ ዩኒቨርሲቲ የምርምር ክፍል ኃላፊ የነበረችና አቀናጅታ ለዓለም ወታደራች ትልቅ እናቱና አሁን ታማዋል አርጅተዋል እናቱና እሱን ጠየቅኩት የሱን ጥያቄ 17ቱን ከመለስኩ በኋላ ረክታል ወይ ሌላ ጥያቄ አለ በቃኝ አለ እኔ ደግሞ ጥያቄ አለኝ ብዬ ጠየቅኩና መጨረሻ ላይ ያስገኝ እዚህ ጋር እኔ ከሪሰርች ከቀረቡት ሪሰርቾች አሁን ቡና ግብጽም የመንም የኛ ነው ብለው ነበርና ከብዙ ከግብጽና ከየመን ቡና የኛ ነው ከሚሉ ተማሪዎች ጋር ቁጭ ብለን ተወያይተናልና እኔ ማስረጃ አለኝ የምትሉኝ አቅርቡና የኔን ትቼ የናንተን ለመቀበል ዝግጁ ነኝ አሁን የኔ ነው ማለት ሳይሆን በማስረጃ ላይ የነሱ አቀራብ የሚባለው ኤክስትራክት ማድረግ ወጣ አድርገው ነው የሚያቀርቡትና ጥሩ አድርጋቸው አቅርቧል የኔን ትቼ እናንተን ልቀበል ብዬ ብዙዎቹ ተሸንፈዋል ነሰንስ የትግል ጉዳይ ሳይሆን ያቀረቡት ማስረጃ ነው ብሎ ታሪክ እንኳን እሱ ኮፊ አይደለም ቡን የሚለው በ15 በራሱ ስሙ ራሱ ቡን ራሱ በ1587 ጥናት ተደርጎበት ከከፋ መሆኑ ቡን መንደር መሆኑን እና በአን ከቡን የመኖች ወስደው እንግዲህ በ1453 ነው የመን የጀመረችው እና በ1587 እሱ መሆኑ ኮፊ የሚለው ካቫ ከሚል KAVEH ካቫ የሚል የኦቶማን ቱርክ ቃሎች ከቶማኖች ሆላንዶች ኮፌ ብሎ ከነሱ ወስደው ከዛ ካፌ እየተባለ በአለም ላይ እንደዞረ እሱ ማስረጃ አለ እሱን ለማስረጃ ነው አሁን እኔ አይደለም እዚህ ላይ ሊሰመርበት የሚገባው ማለት እኔ ከፋ ስለሆንኩ ወይም ኢትዮጵያዊ ስለሆንኩ አይደለም አሁን እኛ አግልለን በማስረጃ ላይ ተመስርተን እናውራ ነው
ውይይት ነው፣ ክርክር አይደለም። እኔ የተቀረብኩት እዚህ ያው ብዙ ጊዜም ከዚህ በፊትም እንዳቀረብኩት ጋሽጋውን የዛሬ 36 አመት በጥያቄ የዛሬ ደግሞ 27 አመት ቁጭ ብለን ፊልሙን ስንቀርጽ ስለቡና ከፋ ስለመሆኑ ማስረጃ ስጡኝ ብዬ እሳቸውን መስቀለኛ ጥያቄ እንደጠየቁ ሌላውን ሰው ጠይቃለሁ። የኔ አሁን ማስረጃ ስጡኝ ነው። ሌሎቹ ያው ለከና ተቃውሮ እኔ በማስረጃ አንፃር እዛም እንዳልሆነ እንኳን ቡናው አይደለም ስሙ ራሱ ከከፋ መሆኑ ቡን የሚለው ቡና ቡን እየተባለ ኢትዮጵያ ውስጥ በሌላ ቦታ የሚወራ ቡን ተብሎ የመን ውስጥ የሚደረግ ነው ነበር። እሱ ማስረጃ ቀጥተዋልና ወደ ኋላ ፕሮፌሰር ጆናታንም እጁን አነሳና ይጎጥ ሚሄር አለኝ። በቃ አሁን አገኘኸኝና እኔ ከንትረታ መጽሐፌን ምን ነው መጽሐፌን ባልጻፍኩ ኖሮ አንተን ከዛሬ 10 አመት መጽሐፍ በሆነ ኖሮ መጽሐፉ ይስተካከል ነበርና እኔ ከሽማግሌዎች ጋር እግር ስር ቁጭ ብዬ ነው የተማርኩት። እና ሽማግሌዎች አሉ ከነሱ ስማ የኔ እዚህ ጋር ያዝነው አሁን ቅድም ያልኩ ቡን አለ በ890 ራዚስ የሚባል የሕክምና አባት የሚባለው የፐርሺያዊ ቡንቹም ቡኔ ጫሞ እዚህ ከፋውስ ቡኔ ጫሞ ቡኔ እንደ ትባላለች። እሱም ቡንቹም ብሎ እሱ ከሱ ቀጥሎ የሱ ደግሞ ተከታይ ደቀ መዝሙር አቪሲኒያ የሚባል ተመራማሪ አለ። እሱም ቡንቹም የሚለውና ለሕክምና እንዴት እንደምጠቀም ሁሉ ማስረጃዎችን ሁሉ አውጥቼ አሳየሁትና የግንዛቤ እጥረትና የብዥታ መጣው ቃዋ የሚለው ቡና የእንትኖችም ቃዋ ከፋ ከሚል የመጣ እንደሆነ ማስረጃ አለ። የተጻፈ ማስረጃ የቆዩ ሰነዶች አሉ። የኔ ያውን ቅድም እንዳልከው የቆዩ ሰነዶችን ምንድነው ብሎ ስሩን መበርበር ነውና ከዛም ተገኝቶ እሱም አምኖ ሰውም አምኖ ስለመጣ ወደ አዲሱ ላይ መሻገሪያ ነው የሆነው። ለአዲሱ ፊልም መሻገሪያ ነው የሆነው እና ለዛ ነው ዋሽጉር ቲፋይ መነሳቱን ማስረጃም አለ። የአርኪኦሎጂም የአንትሮፖሎጂም የዘረመልም ማስረጃ አለ። ከዚህ መነሳቱን እሱን ለማቅረብ ነው። እንግዲህ እኛ በጉጉት ነው የምንጠብቀው። ያው የወፍ ዘራሽ የመጀመሪያው ክፍል ሁሉንም አስደስቷል። በቀጣይ ደግሞ እንግዲህ ይሄ ከቲፋ የጀመረው የቡና ንግዱ የተለያየ ዓለም የሄደበትንም አሁን ራሱ ኢትዮጵያ ውስጥ ቀረጻ ላይ እንዳሉ የተለያየ ቦታ ላይ መረጃው አለኝ። እንግዲህ ጨርሰው ሲሄዱ ደግሞ በአጭር ጊዜ ውስጥ ወደ ፕሮዳክሽን ገብቶ ለህዝብ ይደርሳል ብለን ተስፋ እናደርጋለን። ሁሉም ደግሞ በጉጉት ነው የሚጠብቀው። ሌላው ሰው እንግዲህ እዚህ ውስጥ ስንመጣ አንዱና ትልቁ የጀመርከው እንግዲህ ከዛሬ 36 37 ዓመት በፊት የጀመርከው የመጽሐፍ እነዚህን ታሪኮች ወደ መጽሐፍ የመቀየር ጉዞ ከዚህ ቀደም በነበረን የቅዳሜ እንግዳ ሰዓታችን ላይ አቅርበናል። መጽሐፉ ማተሚያ ቤት እንደገባ ኢቭን በትርጉምም የተተረጎመ እንዳለ ደርሰናልና አሁን ምን ላይ ነው ያለው? ህትመቱ ምን ላይ ደረሰ? ትርጉሙስ ምን ላይ ደረሰ? ሰዎች ስለሚጠብቁት ያገኘው አዳዲስ ማስረጃዎች ያገኘው እንደገና ስቆፍር ድሮ ተጽፎ የተቀመጡ ችግሩ የሆነው ምንድነው? በጣም የቆየ ልጻፍ ብዬ አልነበረም የጀመርኩት መጽሐፍ። ዝም ብዬ ያገኙትን ማስረጃ ድሮም ልጅ ጀምሬ ዝም ብዬ እጭራለሁ። ትንሽ ልቦለድም እጭራለሁ፣ ድርሰትም ድራማም ዝም ብዬ ጽፍና እጥላለሁ። ብዙ ጊዜ እጥላለሁ። የቡና አጠገቡ ላይ ነው። በተለይ በተከታታይ መጽሐፍ የተጀመረው ከ10 ሁሉ ነገር ማቀናጀት የጀመረው የቡናን ምንጭ በምስራቅ አፍሪካ ሲሄድ ዩጋንዳ ውስጥ ከሌሎች ምስራቅ አፍሪካ ሀገራት የዞርኩ ሲከታተል እንትኑን ስል እሱን ማቀናጀት የመጣውና ወደ መጽሐፍ ይሁን የሚለው መጀመሪያ ማስረጃ መልቀም ነው። ዝም ብሎ የተገኘ እኔ አላመንኩም ሽማግሌዎችና ማስረጃ መልቀም ነው። አሁን ግን ወደ መጽሐፍ ከደረሰ በኋላ ሲሰባሰብ በጣም ትልቅ ሆነ። መጽሐፉ በጣም ትልቅ ሆነ። የእንትኑ ብቻ እንትኖቹ ኤዲተሮቹ እነዚህ አርታ የሚያደርጉት ሁለቱ ጓደኞቼ በጣም በምን ልብሰር ምንድነው ባል ክሪቲካል ምንድነው በጣም ክሪቲካል ናቸው። ምህረት የለም እንትን ስሉ እውነቷን ጠርታ ትውጣ ከሚል አንዲት ፊደል እንኳን መዛነፍ አይፈቅዱም። በጣም ነው ያደነኳቸው። በጣም ነው እኔ የተደነኩትና እነዚህ ወሰደውም ከዛም አንፃር ከዛ ነው አይ ጊዜ ወሰደው። ይሄው ከጀመሩት 1 አመት ከማጥራት 1 አመት ከ6 ወር ዛሬ እቺን ስነጋ እንደና እውነቱ ምንድነው ነው። አሁን ኢትዮጵያዊ ስለሆን ከፋ ስለሆን ካደል እውነቱ
ቡናን በተመለከተ እውነቱ ምንድነው ነው። በጣም ብዙ ታሪኮች ገብተውበታልና የታጨቀው ሆነ ታጭቆ እንትኑ ማስረጃው እንዳያፍን ሳፎኬት እንዳያፍን ፈራን። እነሱ ራሳቸው ያላየውን ስላዩም እነሱም አስጨነቁ። እነሱ ምህረት የላቸውም። በጣም ድንቅ የሆኑ ጓደኞችም አሉኝ። ዩኒቨርሲቲ ጦር ታወጡ እንትን ለነሱ ነው የሰጧቸው። እነሱም አይቶ አስተካክለው እንግሊዝ ሀገር ዩኒቨርሲቲ ሌክቸሮች አሉ መስጠቸው እነሱ አስተካክለው። እነዚህኞቹ አሁን ሁለቱ ግን ብትንትኑን አውጥተውት እንደዚህ አይነት በልተውት ማለት ይቀላል። እንደ ሉካንዳ ጽሁፉን በልተውት በጣም እሱን ያቆየውና አሁን ጥሩ እየደረሰ ነው ልል ፈልጌ ነውና እሱ ስለቆየ መቆየቱ ይቅርታ ጠይቃለሁ። ግን መቆየቱ አልጸጸትም። ጥሩ ነገር ለማምጣት ነው የዘገየው። በጣም ጥሩ ነገር ለማምጣት ነው ከምናስበው በላይ ነው። እግዚአብሔር ረድቶን እግዚአብሔር ጣልቃ የገባበት ይመስለኛልና በጣም ጥሩ ነገር አድርገው እያስተካከሉና የዘገየው ያልተተመው ጥሩ ቀን እንደው ፈምኮ ስጠይቅ እንዲህ ብለህ ነበር ማለት ቀደምም እንዳነሳው የሆነ ነገር ሲመጣ እሱ ነገር መቅረት የለበትም የሚል ሐሳብ ሲይዝ እሱን ለማካተት ስጥርም ትንሽ እኔም ያዘገየሁት ነው ስላልከኝ እነዚህ ነገሮች ደግሞ ተጨማምረው ጥሩ ነገር ይዘው እንደሚመጡ ተስፋ አደርጋለሁ። ተመልካቾችን በዛ ልክ እንዲጠብቁ ነው። ምክንያቱም ጉጉት ነው፣ ሌላም ነገር አይደለም፣ ጉጉት ነው። ሌላው ሶል እንግዲህ የቡና መገኛ ላይ አሁን ትልቁ ነገር አንተ የራስን ጥረት እያደረክ ነው። ብዙዎቻችን እኔን ጨምሮ ተኝተናል ማለት እንችላለን። እየሰራንበት አይደለም። የሆነ ጊዜ ትውልድ አይወቅሰንም ወይ? እንደው ሌሎቻችንስ በምን አይነት መልኩ ነው እዚህ ላይ መስራት ያለብን? ጥሩ ጥያቄ ነው። እኔ ያው ሁሉ ጊዜም በድፍረትም በእንትንም በረክ አውቄው አይደለም የጀመርኩት። አባቴ መጽሐፍ ጻፈ፣ ጠየቅኩ። አባቴ የጻፈበትን መጽሐፍ ኮርነሮቹን ማየት ፈልኩ። ለምን ከዚህ አቅጣጫ ከዚህ ማዕዘኖች ልጽፍ ቻለ ብዬ ጠየቅኩ። መጽሐፉ የአባቴ መጽሐፍ የአባታችን መጽሐፍ ብዙ ቢካተትበት የሚል ነው። የቡናው ከድሮ ጀምሮ ነው። አያቶቼን ሴት አያቴ ቡና ጠጣም ቡና ታፈላች፣ እናቴም ቡና ታፈላም። ይሄ ከታሪክ እያንዳንዱ እዚህ ያደገ ልጅ እንዳንተም ቡና እንትን እንደምከተም ምን ማድረግ አለብን? ምን ተመክረናል? ምትል እወቁ፣ አንብቦ ታሪኩን በኔነት በስሜት የተመራ አይደለም። እውነቱ ምንድነው ነው። እውነቱን ደግሞ ከብዙ አቅጣጫ ማየት ያስፈልጋል። የመጀመሪያው ነገር ከመጽሐፍ አርታኢቲዎቹ ጋር ምን ነጋገረው ምን ስቀው ነገር አለ። እኔ ራሴ ላይ አምብሩታል በጣም ጨካኝ ነኝ በማድረገው በራሴ ላይ በሐሳቡ ላይ ነው። እውነትን ትንሽ የምታዛንፍ ከሆነ ትንሽ ነገር እውነት ከሌለ አልጽፈኝ ይውጣልኝ ነው ማለት። በስሜት ተመርቼ ማድረገው ነገር በስሜት መመራት መቆም መቻል አለበት። አንዱ ነው። በሽሚያም ይሆን ነገር የለም። ሁለተኛው እሱ ነው። አሁን ሀገራችን ኢትዮጵያ እዚህ ተወለዱ ከከፋ ቡና ከከፋ ስለመሆኑ ቅንጣት ችናክል አልተጠራጠርኩም። ግን እውነቱ ምንድነው ነው። አሁን ሁለቱ ነገር አለ። እንደ ብዙ ጊዜ ከጓደኞቼ ጋር አወራለሁ አንዳንድ ቀንና ይሄ እንደዚህ የምትወረውረው ዳርት አለ አይደለ? መሀል ላይ ሲደርስ ወደ መሀል ሲቀርብ ነጥብ እየጠባባው ነጥብ እየጨመረ ይመጣል። ከዛ ከራቅ ነጥብ እየቀነሰ ይመጣል። ስለዚህ እውነቱን እንደ መሀሉ ከወሰድክ ወደዛ በተጠጋቀ ከዛ አንጻራዊነት እየታየ ቡናው ከተመዘነ የቡና ታሪክ ከተመዘነ ወጣቱ ምን ማድረግ አለበት? እውነቱ በእርግጥ ምንድነው? ከስሜት ወጥተው እውነቱ ምንድነው የሚለው ሌላ አንድ የመናዊ ብታገኝ ወይም አንድ ደግሞ ከሲዳማ እንበል ወይ ከይርጋ ጨፌ ወይ ደግሞ ከዳሞት አካባቢ መጣ ከላይ የመጣ ሰው ወይም ከጎረቤት ወይም ከሊባቡር ወይ ከወለጋ ወይም ከጋምቤላ የመጣ ሰው ቡና እኔ ጋር ነው የተገኘ ስለ ጥሩ ነው ማስረጃን አምጣ ማለት ነው። በፍኩክር የሚሆን ነገር የለም ወይ የኔ ነው ብሎ በሻሞም አይደለም። ታሪክ በሻሞ ሊሆን አይችልም። አንዱ እሱ ነው። ሁለተኛ አሁን ይሄ ከዚህኛው ከመጽሐፍ ላይ ወፍ ዘራሽን ወደ መጽሐፉ አስገብተን አሁን የምንከተለው የመጽሐፉ ንግድ መስመሩን አዲሱን ፊልምና መጽሐፉ ኮርፖሬት እየተስማማ አብሮ እንዲሄድ ያደረግነው ታሪኩ ምንድነው? ከሁለት ልጆች ከኔና ከአንተነ ከዛ ደግሞ ሜሮን ተባለ ከነሱ ውጪ የፊልም ክሩ ዋና የፊልም አባላት ፊልሙ የሚቀርጹት ኢትዮጵያዊዎች አይደሉም። እዛም ያሉን አለ ኤዲተሮች አሉ፣ ዳይሬክተሮች አሉ። እዛም ዓለም አቀፍ ነው ያደረግነው። አሁን ኢትዮጵያዊዎች አይደለም እነሱ ክሪቲካሊ እንዲያዩን ያደረግነው። አሁን ፐርሰናሊ ከጠየቀኝ ምንድነው መደረግ ያለ you need to remain humble አላውቅም ገና ያላወቅኩት አለ ብላችሁ መቅረብ አለባችሁ እንደ ወጣቶች።
ገና ያላወቅኩት ዓለም አካኪ ዘራፍ አይባልም። ማናውቀው ነገር ሊኖርና ከዛም አንፃር መነሳት ያስፈልጋል። ከዛ አንፃር ካየ ይወስድሃል ወደ ታሪኩ ነው። መጀመሪያ ማንበብና ማጥናት ያስፈልጋል። በጣም ማንበብና ታሪኩን ማጥናት ያስፈልጋል። ከዛ አንፃር በጣም ጥሩ ነው። እናንተ አንብቡ ነው፣ ታሪክን አንብቡ ነው። እኔ ቀርሼ ፌስቡክ ላይ እንዳልከው በአማራዊ ቪዲዮ በልጆችን በውስጥ መቆስ ጠይቁኝ እልካለሁ። እሱ መጽሐፍ ሄዳችሁ አንብቡ ነው። ደስ ነው። ለብሔራዊ ሙዚየሙም እዚህም በጣም እንተሻገር በጣም ድንቅ ነገር ይሰሩ ነው። አሁንና ብሔራዊ ሙዚየም እንደ ሀገርም የሀገር ሀብት ነው እና እንደ ሀገርም የሀገር ሀብት ነው። አንድ ሰው ባሌ ላይ ቡና ተገኘዋል ሲሄድ ባሌ እኛ ጋር የተገኘ ሰው ሌላ ምዕራባውያን ወይም የውጭ ሀገር ሰው ያገኘውን ነው የሚወስደው፣ ያልከውን ነው የሚወስደው። እኔ ደግሞ ያልከውን እኔ ጋር ነው አይደለም ይሄ ነው እውነቱን ማሳየት እውነቱን እነሱ ተመልካቹ ራሱ ይፍረድ ነው ያገኘ። ከዛ በኋላ ማስረጃውን አምጥቶ መስጠት ነውና ከዛ አንፃር ወጣቶቹን አንብቡ ሲባል አንብቡ። ለብለብ ንባብ ሳይሆን ጠለቅ ብላችሁ ምንድነው እውነቱ ከየት እንዴት ነው ማንበብ ነው ማለት ነው። ሶል ለዚህ ስራ ብቻ ስትል ከእንግሊዝ እንደምትመላለስ እኔ በቅርበት አውቃለሁ። ያ ብቻ ብዙ ሰዎች ያውቃሉ። ያለ ምንም ጉዳይ ስለዚህ ፊልም ስትል ስለዚህ መጽሐፍ መረጃ ፍለጋ ስትል ተነስተህ ትመጣለህ። በዚህ ውስጥ ግን ቤተሰብ አለ። አሁን እንደውም የቆየውም ስላንተ መርሳጠና አንዳንድ መረጃ የሚደርሰኝ ምንድነው ኢቭን ባለፈው በወፍ ዘራሽ ውስጥም ከልጆችም በኤዲቲንግ ውስጥ የተሳተፉ ሁሉ እንዳሉ መረጃው ደረሰኝ። በአጠቃላይ እንግዲህ ባንተ እዚህ መድረስ ውስጥ ደግሞ ቤተሰብ የበኩሉን ድርሻ ይኖረዋል የሚል እምነት አለኝና ምን ይመስል ነበር ደግሞ ቤታችሁ? ቀደም ሲልም እንዳመሰገንኩ አቶ መስፍንም በዚህ ስራ ላይ ረጅም ዓመት የሚወሰደ ሰው ነው። ቤተሰባችሁ ለዚህ ነገር የተሰጠበት ሚስጥሩስ ምንድን ነው? በጣም ከባድ ጥያቄ ነው። ጥሩም ጥያቄ ነው፣ ከባድ ጥያቄ ነው። በምንድን ነው ቤተሰባችሁ ካል አባታችን የከፈለው መስዋዕትነት አለ በከፋና ልጆቹን አይተናል። ብዙ ሰው ዛሬ ላይ ሆኖ ዝም ብሎ በስሜት ተነስቶ ምናምን ነገር ይመስላል። እንዴት እንደምገልጸው አላውቅም። አባታችን የከፈለው መስዋዕትነት ከባድ ነው ስልክ ከባድ ነው በጣም። አላበቃም ዘላይ ታስሮም የገባበት ሳይታወቅ ቀርቶ እናታችን ኢትዮጵያን ዞራ ድሮ የታሰረበት እስር ቤት ሁሉ አይታወቅም ነበር። እዚህም መጀመሪያም ሲታሰር ያኔ ፓራ ኮማንዶ ነው ባለው ልጅ ፊት ላይ አባቴ ሲመታ ትንሽ እንትን ይላል። ትንሹ ታናሽ እንዳሻው ወታደሮች አንስቶ መኪና ላይ ሰሩሩት አባቴን አትምቱ ብሎ ድንጋይ አንስቶ የመታ ታሪክ አለና አባታችን የከፈለው መስዋዕትነት ሊሆን ይችላል አላቅም። ግን እኔ የከፋ ባለዕዳ ነኝ። ያልከፈልኩት ብዙ ዕዳ አለብኝ ለዚህ ፊልም። አዎ እኔ የወፍ ዘራሽ ሲንቀጣ ትንሽ የመጨረሻ ልጄ ገብቶ ተሳትፎ ይሄን ነገር አድርግልኝ ስል ቁጭ ብሎ ስራ ሰጥቼው እሱም ኤዲት ማድረግበት ላይ ይሄ ሰብታይትል ላይ እሱን ገብቶ ተሳትፏል። ወንዱም ዛለው ናሆም ኤልሮይም ዲቦራ ባለቤቴም ኑኔም እሷ ያዘጋጀች አይዞ በማለት እዚህ ልደትም ሀብቴም ኦሪዮም መጽሐፍ ገዝቶ ይልክልኛል። እዚህም ያለው ልጅ መጽሐፍ ገዝቶ ይልክልኛል። ሳይሰለቹኝ አደርጋለሁ። እኔ እሱን ለልጆቼም ባለዕዳ ነኝ። ትቻለሁ ቤተሰብን። አሁን ስራ መስራት ነበረብኝ። አሁን እዚህ እሱን መጥቻለሁ። አንዳንዴ ጽናትና መስዋዕትነት የመክፈል ስትል አላውቀውም። ለምን እንደዚህ ትሆናለህ ብለህ ከጠየቀኝ ልጆቼም አንድ ሰሞን የጠየቁኝ ጥያቄ ነው። ከተወሰነ ዓመት በፊት ላይ ለምንድን ነው እንደዚህ ሆንከው ብሎ ጠይቆኛል። አላቅም ያልኳቸው ለምን እንደማረጋጋለ መስፍንን ለምንድን ነው እዚህ ያልኩት አላቅም ነው የሚለው። አናቅም እንደ ቤተሰብ ለምን እንኳን ማሰጣትም ሊሆን ይችላል። አንዳንድ ጊዜ ዩር ኮሊንግ ይላሉ፣ ጥሪ ሊሆን ይችላል። አላወኩም። ብዙ ነገር ደርሷል። በዚህ መሀል ላይ እኔ የዛሬ ለስደስን በቃ እኔ በግሌ የሚያውቅ ሰው ያውቃል፣ የቅርብ ጓደኞቼ ያውቃሉ። እሱን አሁን ወደ ኋላ ገዝቼ ልከስ አልፈልግም በፍጹም። ማንንም ላይ መጥቼ ይቅርታን ጠይቄያለሁ። እንትኖች ያሳደዱኝ ካለማወቅ የተነሳ ነው፣ ካለመረዳት የተነሳ ነው የሚል ይቅርታ ጠይቄያለሁ። ለምን እንደ ቤተሰብ ካልክ አናቅም፣ እኔ አላቅም ነው ማለት
እኔ ማቀው አንድ ነገር በግል እኔ ባለዕዳ ነኝ። ልጆቼን መስዋዕትነት የኔ ባለመኖር በአካባቢያቸው በእነሱ አጠገብ ባለመሆን መስዋዕትነት ከፍሏል። ወደፊት መጽሐፉ ይሄ ነው ብዬ እዳዬን ወይም ለከፋ የምሰጠውን ነገር በቡና ጉዳይ ላይ ላደረኩት ነገር ስሰጥ የልጆቼ እንትን ነው የሚሆነው፣ አሻራ ነውና ክንደን እስክንሰራ ድረስ የአምላክ ፍቃዱ ነው እስከሚሄድ ድረስ አላቆምም። ለምን እንደዛ አደረክ ብለህ ጥያቄ ከጠየቀኝ አላቅም። የከፋ ባለዕዳ ነኝ ልል ፈልጌና እሱን ያደረገኝ ለምንም አይደለም እና እሱ ነው ያለና የሱ መነሳት ነው፣ ሌላ ነገር የለኝም። በጣም አመሰግናለሁ ሶልዬ። እንግዲህ አሁን በቅርቡ ደግሞ ተመልሰ ወደ መኖሪያ ትመለሳለህ፣ ትሄዳለህ። እንግዲህ ጉዞም ያማረ እንዲሆን ያሰብከው ነገርም እንዲሳካ በከፋ ቴሌቪዥን ተመልካቾች ስምም ልባዊ ምኞቴን ላደርስ ወዳለው እንደዚህ ፕሮግራም አዘጋጅ። እኔም ደግሞ ሁሌ በጉጉት ነው የምጠብቀው ስራዎችን ለህዝብ ለማድረስ እጓጓለሁኝ። በእርግጠኛነት ደግሞ በቀጣይ ስትመጣ በሌሎች ርዕስም እንደዚህ እንግዳ ሆነ በርካታ ሀሳቦችን ለተመልካቾቼ ታጋራለህ ብዬ ተስፋ አደርጋለሁኝ። በዚህ ልክ ስላገኘው በጣም ደስ ብሎኛል ሶልዬ። ጠቅለል ባለመልኩ በመጨረሻ የምትለው ነገር ካለ የመጨረሻውን እድል ልስጥ። አመሰግናለሁ። እኔ ሁሉንም እንደ ኢትዮጵያዊ ሁሉንም የኢትዮጵያ ህዝብ ማመስገን ፈልጋለሁ። እንደ ከፋ ህፃን፣ ትልቅ፣ አዋቂ ሁሉንም ጠቅለል ያለ ምስጋና ማቅረብ ፈልጋለሁ። በተለይ በቅርብ ቀን በአዲሱ ፊልም ላይ ባደረግነው ነገር ላይ ላደረጋችሁት ትብብር በጣም እጅግ በጣም አመሰግናለሁ። እጅግ በጣም ምስጋናዬ ጎንበስ ብዬ ምስጋናዬ ላቅርብ። ቃል የለኝም፣ ቃል አጠረኝ። ቃል ፈልጉና እናንተ ፈልጉልኝ። አመሰግናለሁ። በቂ አይደለም እሱ ነውና ፈጣሪ ያለው ይሆናል። እስከ መጨረሻው እንቀጥላለን። እግዚአብሔር ይስጥልኝ ሁሉንም ነውና እናንተንም አመሰግናለሁ። በየጊዜው መጣው ቢጣበብም እናንተም በተጣበበው ጊዜ እንደዚህ ስለምታደርጉ አመሰግናለሁ። ክቡራትና ክቡራን ተመልካቾች እንግዲህ ለዛሬ በቅዳሜ እንግዳችን በጣም ከሚኳትኑ ሰዎች መካከል በተለይ የቡና ታሪክ ፍለጋ ከሚኳትኑ ሰዎች መካከል በዋናነት በግንባር ቀደምነት ብዙዎች የሚያነሱለት፣ ብዙዎች የሚያከብሩት፣ የሚያደንቁት፣ የሚያመሰግኑት ወንድማችን ሰለሞን ተክሌ ሰለሞን ጸለሌን ለእናንተ በእንግዳነት ይዤ ቀርቤ ብዙ ሀሳቦችን ተጋርተናል። በቀጣይ እንግዲህ የሚጠበቁ ስራዎች አሉ። እነሱን ሁላችን በጉጉት እንጠብቃለን። አሁን በቀረጻ ላይ ያሉ ስራዎች የተገባደዱ ነው። እነሱ ደግሞ በቀጣይ ምን ይዘውልን መጥተው ምን ያሳዩናል የሚለው ሁላችንም በጉጉት የምንጠብቀው ነው። ፍጹም ተሾመ ይህንን ዝግጅት ያሰናዳው ቆይታ አድርጌያለሁ። በካሜራው በኩል አቤል ተስፋዬ እንዲሁም በላቸው ባሮ፣ ስቱዲዮ ያሉ ሌሎች ባለሙያዎችን ሳንዘነጋ በጣም ያማረ ጊዜ ነበረን። በሌላ ጊዜ ደግሞ በሌላ እንግዳ እስክንገናኝ መልካም ነው የተመኘን። ቀደም ሲልም እንደተመለከታችሁት ከወፍ ዘራሽ ደግሞ የተቀነጫጨበውን ለእናንተ አድርሰን እንሰነባበታለን። ጊዜያችሁ ያማረ ይሁን። መልካም ጊዜ። En daarachter wordt de wc. En Bij het lokale hoofd. En die wonen in een boomhuis. we zouden ook iets tijd voor elkaar proberen over te hebben. Al zou het in het werk zijn, maar zelf voor dat stukje waarvoor ik verantwoordelijkheid zou willen. Ik weet het niet. Of het alleen met de aard van het werk te maken heeft. Papa heeft, en dat zal wel